የአማራ አቅም ግንባታ ተቋም ምስረታን አስመልክቶ የተሰጠ መግለጫ። የአማራ ሕዝብ ለዘመናት ስልታዊ የሆነ የፖለቲካ መገለል፣ የባህል ጭቆና፣ የጅምላ መፈናቀልና የዘር ማጥፋት ወንጀል ተፈጽሞበታል። ይህ ስር የሰደደ የመገለል፣ የጅምላ እልቂት እና የአመፅ ታሪክ በአማራ ሕዝብ ማንነትና ህልውና ላይ ስጋት አስከትሏል። ከቅርብ ዓመታት ወዲህ የአማራ ፋኖ የጀመረው የትጥቅ ትግል የአማራን ሕዝብ ህልውና በማስጠበቅ ረገድ ከፍተኛ ወታደራዊ ድል እያስመዘገበም ይገኛል። የአማራ ፋኖ ከፍተኛ ወታደራዊ ድል ማስመዝገቡ እንዳለ ሆኖ የህልውና ትግሉን ወደ ላቀ ምዕራፍ ለማሸጋገር ጠንካራ ፖለቲካዊና ዲፕሎማሲያዊ ትግል ማድረግ እንደሚያስፈልግ ተገንዝበናል። ሆኖም ግን ይህንን ለማድረግ የተቀናጀ ስልጠና መርሃ ግብርና ተቋማዊ ድጋፍ ያስፈልጋል። ስለሆነም እነዚህ አስፈላጊ ግብዓቶች ለማሟላትና የህልውና ትግሉን ወደ ላቀ ምዕራፍ ለማሸጋገር የአማራ አቅም ግንባታ ተቋም በይፋ ተመስርቷል። የአማራ አቅም ግንባታ ተቋም የአማራን ህዝብ በአመራር ክህሎት፣ በታሪክ፣ በስልታዊ እቅድ፣ በደህንነትና በመረጃ ሳይንስ፣ በሰብአዊ መብት ህጎች፣ በፖለቲካ ተሳትፎ፣ በመገናኛ ብዙሃን አጠቃቀምና በምጣኔ ሀብት እድገት ለማብቃት ቁርጠኛ የሆነ ለትርፍ ያልተቋቋመ ገለልተኛ ተቋም ነው። ተቋሙ የአማራ ህዝብ ለህልውና የሚያደርገውን ትግል ለማጠናከር፣ ማንነቱን ለመጠበቅና ሉዓላዊነቱን ለማረጋገጥ ጉልህ ሚና ይጫወታል። ከዚህም በተጨማሪ የህብረተሰቡን የህልውና ስጋቶችና ተግዳሮቶችን የመቋቋም አቅም ለማጠናከር ወሳኝ መድረክ ሆኖ ያገለግላል። በተቋሙ የሚዘጋጁት ስልጠናዎች ፖለቲካዊና ወታደራዊ ተግዳሮቶችን ለመወጣት የሚያስፈልጉ ክህሎቶችንና እውቀትን ለማዳበር የተነደፈ ሲሆን የአማራ ህዝብ የህልውና ትግል ዓላማና ተልዕኮ ከግብ ለማድረስ ያግዛሉ። የተቋሙ መስራቾች የአማራ ህዝብ በፍጥነት በሚለዋወጠው ጂኦፖለቲካዊና ዲፕሎማሲያዊ ግንኙነት አውድ ውስጥ ሉዓላዊነትና ማንነቱን ማስጠበቅ የሚችል የላቀ አመራር እንደሚያስፈልገው እናምናለን። ተቋሙ የአማራን ብሔርተኝነት በመቅረጽ ረገድ በአማራ ክህሎት፣ በዲፕሎማሲ እና በጂኦፖለቲካ መካከል ያለውን ትልቅ ግንኙነት ይመረምራል። በሁሉም የኃላፊነት ደረጃ ላሉ የአማራ ፋኖ አመራሮችና አባላት ስልጠና ለመስጠት የተቋቋመ በመሆኑ የስልጠናው ተሳታፊዎች የአማራን ህዝብ ማንነትና ህልውና የሚመለከቱ ቁልፍ ጉዳዮችን በጥልቀት ለመረዳት የሚያስችል ግንዛቤ ያገኛሉ። የስልጠናው ዋና ዓላማ የአማራ ህዝብ የወደፊት እጣ ፈንታውን ለመወሰን የሚያደርገውን የህልውና ትግል በጽናት በአርቆ አስተዋይነትና በስልታዊ እውቀት ለመምራት የተዘጋጁ መሪዎችን ማፍራት ነው። የአማራን አቅም ግንባታ ተቋም የአማራ ምሁራን፣ ባለሀብቶች፣ የሲቪል ማህበረሰብ ተወካዮች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ በውጭ የሚኖሩ የማህበረሰብ ተወካዮች፣ የህግ ባለሙያዎችና የሰብአዊ መብት ተሟጋቾች፣ የፖለቲካ ስትራቴጂስቶች፣ የጤና ባለሙያዎች፣ የንግድ ማህበረሰብ አባላት፣ የወታደራዊና ደህንነት አማካሪዎች እንዲሁም የሚዲያ ባለሙያዎች አንድ ላይ ተሰብስበው የመሰረቱት ተቋም ነው። የተቋሙ ጥንካሬ የሚለካው በቴክኒካልና በተግባራዊ አካላት ስኬት ብቻ ሳይሆን የጋራ ፈጠራና የፈጠራ መፍትሄዎችን በሚያመጣ የሀሳብ ልዩነት ላይ ተመስርቶ ነው። ብዙ አእምሮች አንድ ላይ ሲሰባሰቡ እያንዳንዳቸው የየራሳቸውን ልምድ፣ እውቀትና አመለካከታቸውን ሲያበረክቱ ውጤቱ የበለጠ ሁለንተናዊ፣ አካታችና አሳታፊ ይሆናል። ትብብር ፈጠራን ያበረታታል፣ ፈጠራ ደግሞ ወደሚለካ እድገት ያመራል። የተቋሙ አስኳል ብዙ አእምሮዎች ወደ ፈጠራ ያመራሉ የሚል መርህ ነው። ይህ ደግሞ ልማትና ለውጥን ያመጣል። የተለያዩ እና ሁለገብ ቡድኖችን በማሰባሰብ ተቋሙ ከበርካታ ሀሳቦች፣ ዘዴዎችና ተሞክሮዎች ተጠቃሚ መሆኑን እናረጋግጣለን። ይህ የጋራ ብልህነት ውስብስብ ፈተናዎችን ከበርካታ አቅጣጫዎች እንድንወጣ ያስችለናል። በመጨረሻም ለዘላቂ እድገትና የእድገት መንገድ የሚከፍቱ አዳዲስ መፍትሄዎችን ያስገኛል።
የትብብር አካሄዳችን በቅንጅትና ግልጽነት ዙሪያ ስለተዋቀረ የተቋሙ አባላት ልዩ አመለካከታቸውን እንዲያበረክቱ በየጊዜው የሚሻሻሉ እድሎች ይኖሩታል። በዚህ አካታች ሂደት አዳዲስ ሀሳቦች የሚፈልቁበትና ፈጠራ የሚበረታታ ብቻ ሳይሆን የሚጠበቅበትንም አካባቢ ለመፍጠር እንተጋለን። የአማራ አቅም ግንባታ ተቋም ተጨባጭ እድገትና አዎንታዊ ለውጥ ለማምጣት በትብብር ለመስራት ሰፊ ሀሳቦችን፣ ዘዴዎችና ልማዶችን ያሰባስባል። የጋራ ጥበብን ተጠቅመን ውስብስብ ችግሮችን ከበርካታ አቅጣጫዎች ልንቀርባቸውና ልንፈታቸው እንችላለን። ተቋሙ ሰፊውን የአማራ ሕዝብ ለማሳተፍ የተነደፈ በመሆኑ በቦታና በጊዜ የተገደበ አይደለም። የአማራ አቅም ግንባታ ተቋም በዳይሬክተሮች ቦርድ የሚተዳደር ለተልእኮውና ለአማራ ሕዝብ ጥቅም የሚሰራ መንግስታዊ ያልሆነ ገለልተኛ ተቋም ነው። የተቋሙ አባላት በእውቀታቸውና በአስተሳሰባቸው የተለያዩ መሆናቸውን እናምናለን። ይህ ብዝሃነት የአማራ ፋኖ መሰረት ከማጠናከር ባለፈ ፈጠራን፣ አካታችነትን እና የጋራ እድገትን ያጎለብታል። የተለያዩ ሙያዊና ባህላዊ ልምዶችን በማጣመር የተወሳሰቡ ተግዳሮቶችን ለመፍታትና ማህበረሰቡን ወደ ዘላቂ ልማትና የጋራ እድገት ለመምራት የተሻለ እድል ይፈጥራል። በዚህ መሰረት የአማራ አቅም ግንባታ ተቋም የሚከተሉትን አጠቃላይ ዓላማዎች ይኖሩታል። አንደኛም የአማራን ሕዝብ መብትና ሉዓላዊነት ለማስጠበቅ የፋኖ አባላትን የላቀ ወታደራዊ ስልቶችን፣ የሽምቅ ውጊያ ክህሎቶችንና የዓለም አቀፍ ሰብአዊ መብት ህግጋትን ማስታጠቅ። ሁለተኛም የአማራ ፋኖ ማዕከላዊ መንግስቱን በሚቆጣጠርበት ጊዜ ቁልፍ የመንግስት ተቋማትን መምራት የሚችል አመራር መፍጠር። ለመምራት ለአማራ ሕዝብ የሚቆምና ብሔራዊ ውይይቶችን ማድረግ የሚችል የፖለቲካ አመራር ማፍራት። ስድስተኛ መሰረታዊ ድጋፍና ህጋዊነትን ለማረጋገጥ ከአካባቢው ማህበረሰብና ባህላዊ ተቋማት ጋር አዎንታዊ ግንኙነቶችን ማሳደግ። ሰባተኛ በፋኖ ውስጥ የተጠያቂነት ባህልን በማጎልበት ግልጽ የሆነ የአስተዳደርና የስነ ምግባር መርህ እንዲኖር ማበረታታት። ስምንተኛም የአማራን ወጣቶች በህልውና ትግል ውስጥ ለማሳተፍና የነቃ ማህበረሰብ ለመገንባት ትምህርታዊ መርሃ ግብሮችን ማዘጋጀት። ዘጠነኛም የአማራን ሕዝብ ታሪክ፣ ቅርስ፣ ባህልና እሴቶች የሚመዘግብ የእውቀት ማዕከል ማቋቋምና ቀጣይነት ያለው መሻሻል እንዲኖር ምርምር ማድረግ። አስረኛም የሎጂስቲክ የሰብአዊነትና የስነ ልቦና ድጋፍን ማስተባበር፣ በጦርነቱ በተጎዱ አካባቢዎች ሰብአዊ እርዳታ አሊያም ምግብ፣ የሕክምና አቅርቦቶች፣ መጠለያ ወዘተ ማደራጀትና ማቅረብ። 11ኛ ካለፉት 500 ዓመታት ጀምሮ በአማራ ሕዝብ ላይ የተፈጸሙና አሁንም በስልታዊ መንገድ እየቀጠሉ ያሉ የዘር ፍጅት፣ የዘር ማሳሳት፣ የጎሳ ማጽዳት እንዲሁም የርስትና የታሪክ ነጠቃዎችን ሳይንሳዊ በሆነ መንገድ የሚመዘግብ ተቋም መገንባት። 12ኛ የአማራን ሕዝብ የህልውና እና የማንነት ትግል የሚመዘግብ ጠንካራ ሚዲያ ለማቋቋም አስፈላጊውን ጥረት ማድረግ። የአማራ አቅም ግንባታ ተቋም የጠራ ራዕይ፣ ተልዕኮና ቁልፍ መርህ ያለው ተቋም ነው። በዚህ መሰረት የአማራን ሕዝብ በእውቀት፣ በክህሎት፣ በአደረጃጀትና በኢኮኖሚ አቅሙን በማጎልበት መብቱን፣ ታሪኩን፣ ባህሉና ማንነቱን ለማስጠበቅና እንደ ሕዝብ ህልውናን ለማረጋገጥ እንጥራለን። የተቋሙ ራዕይ የአማራ ሕዝብ ፖለቲካዊ፣ ወታደራዊ ወይም ኢኮኖሚያዊ ጉዳዮች ላይ ብቻ ሳይሆን ባህላዊ ቅርሶቻችንን፣ ታሪካዊ ንቃተ ህሊናችንና ልዩ ማንነታችንን ከማስጠበቅ አንጻር የስልጣን ባለቤት የማድረጉን ግብ ያሳያል። ይህ ራዕይ በባህላዊና ታሪካዊ ስር መሰረቱ ላይ ተመስርቶ መጪውን ጊዜ ተዘጋጅቶ የሚጠበቅ የህልውና አደጋዎችን አስቀድሞ መረዳትና መቋቋም የሚችል ህዝብ መፍጠር ነው። ከዚህም በተጨማሪ የአማራን ወግ፣ ባህል፣ እሴቶች፣ ቋንቋና ታሪክ በመመርመር በማህደርና በህትመት ለመጠበቅ እና ለቀጣዩ ትውልድ ለማስተላለፍ የተለያዩ ማህበራዊ ተቋማት ይገነባሉ። ከሚገነቡት ተቋማት መካከል የአማራ ህዝብ ለፍትህ፣ ለህልውናና ለክብር የሚያደርገውን ትግል በአግባቡ የሚዘግብ ሚዲያ ማቋቋም የተቋሙ ቀዳማዊ ተግባር ይሆናል። የአማራ አቅም ግንባታ ተቋም የተመሰረተው ተልዕኮውን፣ ራዕዩን፣ ተቋማዊ ባህሉና የአሰራር ፍልስፍናውን በሚቀርጹ አንኳር መርሆች ላይ ነው። እነዚህ መርሆች የአማራን ህዝብ
እሴትና ፍላጎት የሚያንጸባርቁ ሉዓላዊና ለድርድር የማይቀርቡ የአስተዳደር መሰረቶች ናቸው። ቀደም ብሎም እንደተገለጸው የአማራ አቅም ግንባታ ተቋም የተቋቋመው የአማራ ሕዝብ በህልውና ትግል ውስጥ ያጋጠሙትን ውስብስብና ዘርፈ ብዙ ተግዳሮቶችን ለመፍታት ነው። ተቋሙ እነዚህን ውስብስብና ዘርፈ ብዙ ችግሮች ለመፍታት የሚያስችል 8 ዋና ዋና ክፍሎች ይኖሩታል። አንደኛ፣ የርዕዮተ ዓለምና የፖለቲካ ትምህርት ተቋም። ሁለተኛ፣ የፖለቲካና ወታደራዊ አመራር ማሰልጠኛ አካዳሚ። ሶስተኛ፣ የምርምር ሰነድና የፖሊሲ ማዕከል። አራተኛ፣ የሚዲያ የዓለም አቀፍ ግንኙነትና የዲፕሎማሲ መምሪያ። አምስተኛ፣ የሎጂስቲክስ የስነ ልቦናና የሰብአዊ ድጋፍ መምሪያ። ስድስተኛ፣ የኢኮኖሚ ጉዳዮችና ልማት መምሪያ። ሰባተኛ፣ የአማራ ሕዝብ የዘር ፍጅትና የፍትህ ተቋም። ስምንተኛ፣ የስነ ምግባርና የተጠያቂነት ክፍል። የአማራ አቅም ግንባታ ተቋም መታሰቢያነት የአማራ ሰማዕታት የጀመሩትን የህልውና ትግል ለማስቀጠል የገነባው ቃል ኪዳን በመሆኑ የህይወት መስዋዕትነት ለከፈሉትና ታሪካዊ ፍትህ ለተነፈጉት ሁሉ ህያው ውዳሴና ክብር ይገባቸዋል። ተቋሙ የአማራን ህዝብ ማንነት፣ ታሪክ፣ ክብር፣ ደህንነትና ባህል ለመጠበቅ ህይወታቸውንና አካላቸውን የከፈሉትን ሁሉ ያከብራል። እውነት በመናገራቸው፣ በደልን በመቃወማቸው ወይም የአማራ ህዝብ ክብር በመጠበቃቸው የተሰደዱትን፣ ፍትህ የተነፈጉትን፣ ደብዛቸው የጠፋውን፣ አካላቸው የጎደለው ወይም ህይወታቸውን ያጡትን ሁሉ እናስታውሳለን። ያደረጋችሁት እልህ አስጨራሽ ትግል፣ በደምና በህይወት የከፈላችሁት ዋጋ ዛሬ የምንጓዝበትን መንገድ ቀርጾታል። የእናንተ ጽናት፣ ድፍረትና የማይናወጥ ቁርጠኝነት በልባችን ውስጥ የማይጠፋ ነበልባል አቀጣጥሏል። የለኮሳችሁት የትግል ችቦ በደመቀ ሁኔታ ተቀጣጥሎ ለትውልድ እየበራ ነው። ውርሳችሁ የማይሞት ሕያው በረከት በመሆኑ ወደ ፍትህ፣ አንድነትና ወደ ትክክለኛው አቅጣጫ ያመራናል። ራዕያችሁን ከግብ እናደርሳለን። የጀመራችሁት ትግል ከንቱ አይሆንም። እናንተ ያቀጣጠላችሁት የትግል ነበልባል በመንገዳችን ላይ ያበራል። መጪው ትውልድ በችግር ጊዜ በጽናት እንዲቆም ያነሳሳል። የእናንተ ክብር፣ ትውስታና መስዋዕትነት ከኛ ጋር ለዘላለም ይኖራል። በመጨረሻም እኛ የአማራ አቅም ግንባታ ተቋም መስራቾች ብዙ አእምሮዎች አንድ ላይ ሲሰበሰቡ እድገት፣ ልማት፣ ፈጠራም የተሻለ ውጤት ይመጣል በሚል መርህ የምንመራ መሆናችን ተቋሙ ለሁሉም የአማራ ልጆችና ከአማራ ጋር የጋራ ራዕይ ላላቸው ግለሰቦችና አጋሮች ክፍትና ተደራሽ ሆኖ እንደሚቀጥል እናረጋግጣለን። ይህንን ተልዕኮ ለመደገፍ ባለድርሻ አካላት፣ ምሁራንና የሰፊው ማህበረሰብ አባላት እውቀታቸውን፣ ልምዳቸውን፣ ሀብታቸውንና ጊዜያቸውን እንዲያበረክቱ በአክብሮት እንጋብዛለን። የአማራን ማንነት፣ ታሪክ፣ እሴት፣ ቅርስ፣ ባህልና ክብር መልሰን እንገነባለን።